በአባቶቻቸው አትማሉ። አባቴን እማዬን ክልክል ነው በእስልምና። ማየ ሆነ ይማል በአላህ አላ ይተው። ነቢያችን እንዲህ ብለው ነው ያስተማሩት። ህዝባው እንደ ተራ ነው የሚያዩ። በአላህ እኮ የውሸቴን ብምል እመርጣለሁ የእውነቴን ከአላህ ውጭ ባላ አካል ከመመል። በአላህ ላይ በውሸት መማል ትልቅ ወንጀል ነው። ከአላህ ውጭ ባላ አካል በእውነት እንኳ ብትምል ሽርክ ነው። ወንጀልና ሽርክ ደግሞ አይገናኝም። አይ እንዴት ዲኑን እንደተረዱት ሐታ እስልምና መሐላን እንኳ ማብዛት አይወድም። አላህ ቁርአን ላይ ምን ይለናል? ወህፈዙ አይማነኩም፣ መሐላችሁን ጠብቁት። አይ ላ ተሕሊፉ ኢላ ዐንደ አልሓጀቲ ወፊ ሓለት አስድቅ። ወህፈዙ አይማነኩም ማለት የግድ ከሆነ ማሉ አሊያም የእውነታችሁ ከሆነ ዘውጭ መሐላ ማብዛት እስልምና አይወድም። እንኳን ከአላህ ውጭ ባለ አካል ልትመል አላህ በፈለገው ይምላል። ወሸምሲ ወዱሃሃ ወልቀመሪ በፀሐይ በጨረቃ ይምላል። ተአምራቶቹ ናቸው። እኛ ግን በአላህ ብቻ እንጂ በማንም መማል አይፈቀድልንም።